ወደ 26 ዓመት ይጠጋል ይመስለኛል። እና ይሄ ቦታ በፊት የመገናኛ ታክሲ የሚቆምበት ነበረ። ከዚህ ጋር ነው የምንሳፈረው የነበረው እና ከዛ መተን ከአሜሪካ ሚሽን መተን እዛ አካባቢ ነው የሚቆመው። ያው በኋላ እናየዋለን እሱን። እና እዚህ ጋር ታክሲ ስንጠብቅ ነው የመጀመሪያ ቀን የወደኩት። እና እዚህ ጋር ስወድቅ እንግዲህ ማሰብ ነው እዚህ ጋር መኪኖች አሉ። በጣም ለብዙ ሪስክ የተጋለጥኩበት ቀን ነበረ። እና ማአት ሰው ከቦኝ ነው የተነሳሁት። እኔ ከተወሰኑ ደቂቃዎች አይ ቲንክ አልፈዋል። እና ስነሳ ማአት ሰው ከቦኛል። እና እዚህ ጋር እንደምታውቁት እዚህ ጋር ትራያኑን አለ። እዚህ ባቅላባ ምናምን መንበላበት ቤት ነበር። ይሄ ዳላስ ሙዚቃ ቤት ነበር። አሁን ፍሩት ምናምን የሚልበትና እዛ ጋር የሱ ባለቤት ነው መቶ ማኪያቶና ቡና ቦታትና ኬክ ነው የሰጠኝ የመጀመሪያ ቀን። ምክንያቱም የመጀመሪያው ትሪትመንት ሰውየው ወይ ርቦታል ወይ ደክሞታል ወይ ስትረስድ ነውና ያንን ሪሊፍ የሚሰጠው ነገር ያስፈልጋል እና እሱን አድርጎልኛል። እና የመጀመሪያው ቦታ ይሄ ነው ከ20 ምናምን ዓመት በፊት። ጥላ ላይ ስለሆነ በጣም ሴፍ ነው። ፀሐይም ገባችሁ እንኳን ካይን ከተተላክ በቃ ታጋንት ጋር አድርገው ያዩታል። ያዩታል። ኖርማል ነው እንደማንኛውም በሽታ። አትመጡም በቃ ተፈቅዶ ይሄን ዶክመንታሪ ፊልም ስንሰራ እንትኑን ኔጌቲቭ ሳይዱን ብቻ ሳይሆን ፖዚቲቭንም ሳይድ ለማንሳት እንወዳለን። ይህ የዳላስ ሙዚቃ ባለቤት ነው እንደነገርኳችሁ ቅድም። ይሄ ዳላስ የተባለ በጣም ታዋቂ ሙዚቃ ቤት ነበር። አሁን ያው ወደ ፍሩት ቤትነት ወደ ዘመኑ አልፏልና የመጀመሪያው እዛ ጋር ቅድም ያሳየኋችሁ ቦታ ስወድቅ እሱ ነው መጥቶ እየረዳኝ እና በጣም ኢሞሽናል ልሆን እችላለሁ። በጣም ላመሰግነው ፈልጋለሁ። የሴንትሮን ኬክ እና ቡና በወተት ነው ያስመጣልኝ እና በዛ ወቅት ሊርባት ይችላል፣ ዞር በሉላት፣ አየር ስጧት፣ በቃ አንተናት በሏት፣ አትክበቧት፣ ምንም አዲስ ነገር የለውም እያለ ሲል ነበር እና ዛሬም ቢሆን አሁን የሚነግረኝ እሱ ይሄ አዲስ ነገር አይደለም፣ ሰዎች ሚስ አንደርስታንድ ስለሚያደርጉት ነው የሚለው። የኛም ደግሞ ትልቁ ግባችን ይሄንን ሚስ አንደርስታንዲንግ ቀርፈን ወደ ሌላ ማለት ኖርማል በሽታ እንደሆነ ሰዎች እንዲገነዘቡ ለማድረግ ነው እና የዳላስ ሙዚቃ ባለቤት በጣም አድርጌ ለማመስገን እፈልጋለሁ። ኦነረብል ፐርሰን ነው፣ አመስግኑልኝ። መንግስትም እዚህ የተጋበዛችሁ እንግዶች በሙሉ ኦነር እንድታደርጉልኝ እፈልጋለሁ። አመሰግናለሁ። ካለ ምንም የለም፣ ኖርማል በሽታ ነው የምትለው። ኖርማል በሽታ ነው የምንለው። አዲስ ነገር የለውም። አመሰግናለሁ። መልካም ዘመን። ቴንክ ዩ። አልቀረስኩም አባቴ አልቀረስኩም። ነግሬሃለሁ።